እሺ ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ዛሬ ለእናንተ ያመጣሁት የሰጋን ምክንያት ነው። ሰጋን እንዴት እናቆማለን? ሰጋን እንዴት እንተዋለን? የሚል ምክንያት ነው። ደግሞ ይሄ ምክንያት የሚሆነው ሰጋን እንዴት አቆማለሁ የሚል አንደኛ ወደ እግዚአብሔር መቅረብ፣ ጸሎት መጸለይ፣ ከኃጢአት ስራዎች መራቅ። ሰጋ ማለት የሰይጣን ስራ ስለሆነ ከሱ መራቅ ካለበት ሰው የሰጋ ምክንያት ብዙ ሰው ያወራል። ግን ፍቺውን እንዴት እንደምትወጡት መንገዱን አያሳይም። ዝም ብሎ ያወራል። አንደኛ መንገድ ከሰጋ እወጣለሁ ካላችሁ ወደ እግዚአብሔር መቅረብ ነው። በቃ ወደ ጌታ መቅረብ መጸለይ። ምን ይላል መሰላችሁ? ጸሎት ስትጸልዩ ሰይጣን አብሯችሁ ይቆማል። ለምን? ለማሳሳት ይፈልጋል። እናንተ ግን ስህተት ማጥያት የሰይጣን ስራ ነው። ክፉ ነገር ሁሉ የሰይጣን ነው። ጥሩ ነገር ሁሉ የእግዚአብሔር ነው ብላችሁ መቀበል አለባችሁ። ክፉ ነገር ሁሉ የሰይጣን ነው። አሳስታለሁ የሚል ነገር ሁሉ የሰይጣን ስለሆነ ደግሞ አሻግርሃለሁ። እግዚአብሔር አንተን እንደ አንበሳ ፈጥሯል። አንተ ግን እንደ አይጥ የሆንክ ነው። በአይጥ ስራት ተይዘሃል። አይጡን የሚያዘው ምንድነው? መድኃኒት ነው የሚገለው። ደግሞ መድኃኒቱ ማነው? እግዚአብሔር ነው። መድኃኒቱ እግዚአብሔር። ጸሎት መጸለይ ከሰጋም እንዴት አቆማለሁ ብትሉ አንደኛ ጸሎት መጸለይ፣ ሁለተኛ ከብቸኛ መንደር መውጣት። ብቸኛ ከሆናችሁ ከዛ ሰፈራችሁን ብትለቁም እሱም አብሮ ይሄዳል ከእናንተ ጋር። ለምን? በሰፈሩ ውስጥ አይደለም ያለው እሱ አእምሮ ውስጥ ነው ያለው። ሰፈሩን ልቀቁ ምናምን የሚል ሰው ይሄ አይረባም። ለምን? ሰፈሩን ብትለቁም እሱ አብሮ ይሄዳል። ምን ውስጥ ነው ያለው? አእምሮ ውስጥ ነው ያለው። ከአእምሮ ራሳችሁ እሱን ማውጣት አለባችሁ። ጸሎት መጸለይ አለባችሁ። መጽሐፍ ማንበብ አለባችሁ። ሰው ያለበት ቦታ ጓደኛ መፈለግ አለባችሁ። በስራ ራሳችሁን ቢዚ ማድረግ አለባችሁ። ከእሱ ጋር ጦርነት ማቀድ አለባችሁ። እንዴት አጠፋው ማለት አለባችሁ። እንዴት ነው እኔ እንዴት ነው ራሳችሁን መጠበቅ አለባችሁ። ይህ ማለት ወደፊት የምኖርህን ነገር ሁሉ ታጣለህ። ስራ የምሰራ ሰው ከሆነ